አሰላሙ አለይኩም። ዛሬ በምላስ የሚፈጠሩ የነዛሪ ፊደሎችን እንመለከታለን። እነሱም ከ፣ ሸ፣ ተ፣ ሰ፣ ሰና ሷ ወይም ሷድ ናቸው። አንደኛ የነዛሪ የሩቅ ምላስ ፊደል እሱም ከ ነው። በሩቅ ምላስ የሚፈጠረው ከ የሚወጣው ሩቅ ምላስ ልልና ከጠንካራ ላንቃ ጋር ሲጋጭ ሲሆን ግጭቱ ቀለል ያለ በመሆኑ አየር እንደ ልብ እንዲንቀሳቀስ ይፈቅዳል። በመሆኑም ድምፁ ኢነዛሪ ተብሏል። በሳድስ ድምፅ እንዲህ እንላለን፣ ወይንም በሱኩን እንዲህ እንላለን። ፈክቱብና ማዐ ሻሂዲን ወአክተሩሁም ልፋሲቁን ለም ኡሽሪክ ቢረቢ አሐዳ። በግዕዝ ከአብና ሳልስ ወይም በፈትሕ በዶምና በከስር ደግሞ እንዲህ እንላለን። ከተበ ዐላ ነፍሲ ራሕማ ከማ ኡርሲለ ልአወሉን ፈከፈሩ ብሂ ፈሰውፈ ያዕለሙን ቱእቲ ኡኩለሃ ኩሉ ሸይእን ሃሊኩን ኢላ ወጅሃህ ወለም ተኩን ለሁ ፊአቱን የንሱሩነህ ኪልተል ጀነተይኒ አተት ኡኩለሃ ማኪፊነ ፊሃ አበዳ ወጀዐልና ሊመህሊኪሂም መውዒዳ እንላለን ማለት ነው። የሩቅ ምላስ ከላንቃ ጋር ያለው ግጭት ጠበቅ ያለ ሲሆን አየር በሰፊው እንዲንቀሳቀስ አይፈቅድም። በመሆኑም ድምፁ ነዛሪ ይባላል። በዚህ መልኩ ከዚህ ቦታ የሚወጣ የአረበኛ ፊደል የለም። የአማርኛው ገ በአንዳንድ የአረብ ሀገሮችም የዚህ አይነት ድምፅ አለ፣ ግን በዚህ ቦታ ይወጣል። ያን ጊዜ እሱ ነዛሪ ይባላል። ሁለተኛ የምላስ ኢነዛሪ ፊደል ወይም የመሃል ምላስ ኢነዛሪ ፊደል። የመሃል ምላስ የሚወጣው ሸ የሚፈጠረው መሃል ምላስ ከላንቃ ጋር ሲጣበቅ ሲሆን ቅርበቱ ያለመጣበቅ በመሆኑ መውጫው ስለማይዘጋ አየር እንደ ልብ ይንቀሳቀሳል። በመሆኑም ድምፁ ኢነዛሪ ይባላል። በሳድስ ድምፅ ወይም በሱኩን እንዲህ እንላለን። ወአሽሪኩ ፊ አምሪ ወሽሀድ ቢአና ሙስሊሙን ወኩሉ ወሽረቡ ሚን ሪዝቂላህ። በግዕዝ በካዕብና በሳልስ ወይም በፈትሕ በዶምና በከስራ ደግሞ ወሸሂደ ሻሂዱን ሚን አህሊሃ ወሚን ሸሪ ሓሲድን ኢዛ ሐሰድ ወሸምሲ ወضሓሃ ወሹሃዳኡ ዒንደ ረቢሂም ለሁም ሪዝቁሁም ወላኪን ሹቢሃ ለሁም ሹሃዳእ ሊላሂ ወለው ዐላ አንፉሲኩም ወለኩም ሽርቡ የውሚን ማዕሉም ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን ኢነ ለዚነ ዩሒቡነ አን ተሺዐል ፋሒሻ እንላለን ማለት ነው። ቅርበቱ እስከ መጣበቅ የደረሰ ከሆነ መውጫው ይዘጋል። በመሆኑም አየር በሰፊው አይንቀሳቀስም። ድምፁ ያን ጊዜ ነዛሪ ይባላል። በዚህ ቦታ በነዛሪ መልኩ የሚወጡ ፊደሎች ጀ እና የ በአማርኛና በአረበኛ፣ በአማርኛ ብቻ ደግሞ ጨና ቸ የሚሉት ፊደሎች ናቸው። የምላስ ጫፍ ኢነዛሪ ፊደሎች በምላስ ጫፍና በፊት ጥርስ መብቀያዎች የሚወጣው ተ የሚፈጠረው የምላስ ጫፍ የፊት ጥርስ መብቀያዎች ጋር ሲጋጭ ሲሆን ግጭቱ ቀለል ያለ በመሆኑ አየር እንደ ልብ እንዲንቀሳቀስ ይፈቅዳል። በመሆኑም ድምፁ ኢነዛሪ ተብሏል። በሳድስ ድምፅ ወይም በሱኩን እንዲህ እንላለን። ወትሩኪል ባሕረ ራህዋ ወትሉ ማ ኡሕየ ኢለይክ ለም ነጅዐል ለሁም ሚን ዱኒሃ ሲትራ። በግዕዝ በካዕብና በሳልስ ወይም በፈትሕ በዶምና በከስር አለም ተረ ከይፈ ፈዐለ ረቡክ
فاختلف الأحزاب من بينهم تبارك الذي بيده الملك تسبح له السماوات السبع توبوا إلى الله توبة نصوحا وإما تعرضن عنهم والتين والزيتون في 9 آيات بينات وتلك القرى أهلكناهم እንላለን ማለት ነው። ምላስ በፊት ጥርስ መብቃያዎች ላይ የሚያደርገው ግጭት ጠበቅ ያለ ሲሆን አየር በሰፊው አይንቀሳቀስም። በመሆኑም ድምፁ ነዛሪ ይባላል። በዚህ ቦታ በነዛሪ መልኩ የሚወጡ ፊደሎች ደና ጠ ናቸው። በዚህም የዛሬውን ዝግጅታችን አጠቃለላል። ኢንሻአላህ በሌላ ጊዜ በምናዘጋጀው ፕሮግራም ተመልሰን እስከምንገናኝ በደህና ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።